ይሄንን ጎማ በደንብ ጠብቀው በሉት። የእምነት ጎማ ነው። የእምነት ጎማ እምነት ወሳኝ መሰረታዊ ነገር በክርስትና ህይወት ላይ በአገልግሎት ላይ በመሪም እንዴ ትልልቅ ናውሌጅ እና ዕውቀት አንደርስታንዲንግ ዊዝደም ያላቸው ሰዎች እኮ እምነት ሲጎላቸው ታል ትልልቅ ነገሮችን አድርጎ እንዴት ይሆናል? በእምነት ይሆናል። እስቲ በእምነት ይሆናል በሉ ባካችሁ። የተዘጋጉ ነገሮችን በእምነት እናስከፍታለን። ፌስ በእምነት እንግዲህ ከገባው ስለማልወጣ ጌታ ነው የሚያውቀው። እኔ እንደምናገራችሁ እንደነስላችሁ አማኝ ነኝ። በጣም ዝም ብሎ አማኝም እንደመስል የኔ እምነት የኔ ክሬዚ አማኝ ታውቃላችሁ። እግዚአብሔር ምስክር ነው። ትክክለኛ ድምጽ ይሁን እንጂ በዚህ ግርግዳ ላይ ሂድ ካለኝ ከግርግዳው በላይ ማምነው ድምጹን ነው። ገና ሲጀምር እግዚአብሔር እንደገና አብ ልጅ ያለ እኔ ላንተ ደሞዝ ነው። አሜን። ከጌታ የሚበልጥ ደሞዝ አለ? አይ ዝም ብሎ ስላላገባ ነው አሉኝ ጓደኞቼ። ቸርች መጥቶ ደሞዝ ብላ አይ ጌታ ይመስገን በእንደዚህ ነው ያልኩኝ። አይ ስላላገባ ነው አገባው። አሁን ታላችሁ ስላልወለደ ነው ወለድኩ። አሁንም እየቀጠልን ነው። እስቲ ባካችሁ አሜን በሉ። እምነት ኃይል አለው። አየ ማንኛውም ነገር የሚሰራው በእምነት ነው። አጋንንት ስታይ የምታዘው በእምነት ነው። አየ በሽተኛ ላይ እጅ የምታሳርፈው በእምነት ነው። እምነት ጎማ ነው። ጠብቀው። በጣም መሰረታዊ ነው። ለአማኝ ለአገልጋይ ለጤናማ ክርስቲያን እምነት መሰረታዊ ነው። ያለ እምነት እግዚአብሔርን ደስ አታሰኘው። እምነት ወሳኝ ነው። ሶስተኛ ጎማ ቶሎ ልበል። ሰው እግዚአብሔርንም አስቀድሞ እምነትም ኖሮት በመንፈስ ቅዱስ ያልተሞላ እንደሆነ ምንም ሊያደርግ በመንፈስ ቅዱስ መሞላትን ይጠይቃል። ሶስተኛው ጎማ ሆሊ ስፒሪት በመንፈስ ቅዱስ መሞላት። ይህ ደግሞ ቁልፍ ነው። በመንፈስ ቅዱስ መሞላት ኃይል ማግኘት፣ ድፍረት ማግኘት፣ የመስካርነት አቅም የምታገኘው፣ የአገልጋይነትን አቅም የምታገኘው፣ ኃይል የምታገኘው፣ ትውልድን ወደ እግዚአብሔር መንግስት የማምጣት ኃይል የምታገኘው፣ ቆመ የማገልገል አቅም የምታገኘው፣ ጤናማ ህይወት ለመኖር ኃይል የምታገኘው፣ የቅድስናን ህይወት የምትለማመደው በመንፈስ ቅዱስ ስትሞላ ነው። በመንፈስ ቅዱስ ለዚህ ነው ጴጥሮስ ሆያል ሰይጣን እንደ ስንዴ ሊያበጥር 3 ጊዜ ለምኖኛል፣ እኔ ግን እምነት እንዳይጠፋ ካለ በኋላ መንፈስ ቅዱስ እስኪመጣ ድረስ ጴጥሮስም አስፈልጎት ነበር። እምነት የመንፈስ ቅዱስ ኃይል እጅግ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ በጣም ስሙኝ ልጨርስ ነው ከዛ እንጸልያለን። ጌታ ኢየሱስ ክርስቶስ 3 ዓመት ተኩል በደንብ ስሙኝ በህይወት በተግባር በቃል ከህይወት አሳይቷቸው በእግዚአብሔር ቃል እውነት በተግባር አስተምሯቸው ኢየሱስ ራሱ 3 ዓመት ተኩል አስተምሯቸው ሲጨርስ ወይት አንድ ሰው 3 ዓመት ተምረ ጨርሰ አትመረቅም ብትባል አያናድድም? ምንድነው ያጎደልኩት ያላሟሉት ነገር አለ ነው የምትለው። 3 ዓመት ተኩል ክራይስት ራሱ አስተምሮ ጠብቅ ኃይል ጠብቅ። ምንም መስራት በማትችል ተራ በሆነች በገረድ ፊት ነው የካደው ኢየሱስ ነው። ከዛች ሴትዮ በፊት እኮ የማልኮልን ጆሮ ግንድ ብሎ የቆረጠ ሰው ነው ኢየሱስ ስለተነካ ብሎ ሃይ ፒተር እኮ ጋራሚ ሰው ነው። ጴጥሮስ እኔ ጴጥሮስ ይመቸኛል በእውነት
ኢየሱስ መጨረሻ አካባቢ ላይ በቃ ሲያወሩበት የማልኮስን ጆሮ በሰይፍ ቆርጦ አይ ፒተር እንዲህ አይደረግም ሰይፉን ወደዘጋባ ምክንያቱም የጴጥሮስ ድፍረቱ ኢየሱስ ነው ሲያጣው ግን አንቺ ሴትዮ ምትዩ ሰውዬ አንተ ኢየሱስን የዘላለም የሕይወት ቃል ነው ያለው ኢየሱስን ሰውዬዋል ካደው የካደው ደግሞ እንደው ምንም በሚፈጥር ሰው ላይ ቢሆን ችግር የለም ብትመሰክር እንኳን ምስክርነቷ በማይሰማ በቤት በገረድ አላውቀውም ኃይል ያስፈልገው ነበር ኃይል ለዛ ነው ትላንትና እንዳየነው ነገር ግን መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ይሄ የኢየሱስ የመጨረሻ ወርድ ነው ትላንት ያወራሁት ነገር ግን መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ትቀበላላችሁ በኢየሩሳሌም በይሁዳ እስከ ምድር ዳርቻ የእኔ ምስክር ትሆናላችሁ እስቲ አሜን በሉ አገልጋይ መንፈስ ቅዱስ ሲሞላ የመንፈስ ቅዱስ ኃይል እሱ ጋር ሲመጣ መስካሪ ነው ማለት የኢየሱስ የመንፈስ ቅዱስ ኃይል በኢየሱስም በእናንተ ላይ ይሁን ደፋር የሚያደርግ እናንተ የሰቀላችሁት ኢየሱስ ብሎ አደባባይ ከስንት ህዝብ መካከል ነው 3000 ህዝብ ሄዳ ነው በመንፈስ ቅዱስ ኃይል መንፈስ ቅዱስ ሶስተኛው ጎማችን በደንብ በመንፈስ ቅዱስ በደንብ በህይወታችሁ ልትይዙ ያስፈልጋል የወታደር መኪና ኦራል የሚባለው ታውቃላችሁ ኦራል የሚባል መኪና አለ በደንብ እንጂ ይሄ በጣም የሚገርመው የዛ መኪና ምስማር ገብቶ 40 ኪሎ ሜትር ይሄዳል የመኪናው ባህሪ እየሄደ ነው የሚሞላው መንፈስ ቅዱስ ያልተሞላ ሰው በትልቅ በትንሹ ኃይል እንዳጠረው መኪና ጭስ የሚያወጣ ነው ምን ተባተም እየሄድክ ትሞላለህ እስቲ ባካችሁ አሜን በሉ መንፈስ ቅዱስ አንተ ላይ ሲመጣ በየትኛው ሲቹዌሽን በማይመች ጎዳና ውስጥ እየሄድክ ግን እየተሞላ እስቲ ባካችሁ አሜን ቀኛችሁ ከፍ አድርጉ ይሄ መንፈስ ይሙላችሁ እንደገና በኃይል ታጥቀህ ትወጣለህ እንደገና በኃይል ታገለግላለህ አራጨብጭባችሁ አሜን በሉ ህይወታችሁ ይታደሳል መንፈሳችሁ ይታደሳል ኃይላችሁ ይመለሳል ስትሞሉ ነው አየ ዳገት ላይ አቅም እንደሌላት መኪና አትንተባተብም እየሄድክ ትሞላለህ በኃይል ትሞላለህ እስቲ ባካችሁ አሜን በቻሌንጅ መካከል በተጽኖ መካከል በማይመች ጎዳና መካከል እየሄድክ ትሞላለህ ኃይል ያስፈልገናል እግዚአብሔር ዛሬ ማታ ይሙላል በዚህ ኃይል ይሙላል እንደገና በኃይል ማገልገል እንደገና በኃይል የቅድስናን ህይወት መለማመድ ይሁንልን እውነተኛ የክርስቶስ መስካሪ የሚሆኑ ሰዎች የተነኩ ናቸው እቺን በደንብ ያዙ የተነኩ ሰዎች ያልተነካ ሰው ነው በጣም አስቸጋሪ ቸርች ውስጥ እግዚአብሔር ኢንካውንተር ያላደረገው ሰው በጣም አስቸጋሪ ሰው ጥሬ ነው ጥሬ እስቲ እኔን ይጣለኝና መንፈስ ቅዱስ ያንዘፈዝፋል ይምጣ እንጂ ያልተነካ ሰው በጣም አስቸጋሪ ነው የተነኩ ሰዎች በመጋ ሲቆረጡ ራሱ በድንጋይ ተወግረው ሲሞቱ የሚያደርጉትን አያውቁምና የተነካ ሰው ነው የተነካ ሰው ይንካን እውነተኛ ኢንካውንተር በክርስቶስ ኢየሱስ መነካት ይሁንልን የተነኩ ሰዎች ንጉሥ ሆይ አንተ ላንተ ላቆምከው ምስል አንሰግድም አምላካችን ሊያድነን ይችላል አሉ ሊያድነን ይችላል ባያድነን እንኳን አንተ ላቆምከው ምስል አንሰግድም እሳቱ 7 እጥፍ ብታነደው ከገባን ወደን እውነት ፈቀቅ አንድም መነካት የተነካ ሰው እውነተኛ መስካሪ ይሆናል ያልተነካ ሰው ነው አደጋ ይንካን አሜን ነው እግዚአብሔር ይንካን ባይዘ ያልተነካ አይለወጥም ያልተለወጠ አይላክም አስምሩበት ይሄን ያልተነካ አይለወጥም ያልተለወጠ አይላክም ተልኮ ለሁሉም አይሰጥም ተልኮ የሚሰጠው ለሚለወጥ ነው ተነክቶ የሚለወጥ ተልኮ ይቀበላል ኢሳይያስ እንዲህ አለ
5 ምዕራፎችን አገልግሏል። 6ኛ ምዕራፍ ላይ መጣና እግዚአብሔርን ረጅምና ከፍ ባለ ዙፋን አየው ካለ በኋላ ወየው በአንድ አፍ ሁለት ነገር አየው ወየው ክብሩ ሳየው ማንነቱ ታየው የእግዚአብሔርን ግሎሪ የእግዚአብሔርን ኃይል መገኘቱን ፕሬዘንሱ ሲያየው ወየው እኔ ከንፈሬ የረከሰ ከንፈራቸው በረከሱ ሰዎች መካከል በመኖሬ ይሄንን ክብሩን ጌታ በዚህ ምላሴ ነበር ሳገለግል የቆየሁት በዚህ አኗኗሬ ነበር አንተ ሳገለግል የቆየሁት ወየው ስል እግዚአብሔር የእሳትን ጉጠት ይዞ መጣ አፉንም ዳሰሰው ተለወጠ ከዛን ማንን ላክ እኔን ላከኝ አሁን መሄድ ይችላል አረባካችሁ አሜን እውነተኛ መነካት ለውጥ ያመጣል እውነተኛ ለውጥ ተልኮን ይዞ ይመጣል እስቲ አጨብጭባችሁ አሜን በሉ ፊት ምናደርገው ፊተኛ ምን ሆነው በመነካት ውስጥ በመለወጥ ውስጥና በመላክ ውስጥ የአንድ አገልጋዮች ትክክለኛ መመዘኛ ነው ይሄ ኢንካውንተር ያልተደረጋችሁ በእውነት በጌታ ፊት ነው ማሳስባችሁ በደንብ ጸልዩ ወይ አትረብሹ የተነካሰው ለተነካ ዓላማ ይኖራል የተነካሰው ለነካው ይኖራል አጠገባቸው እሱ ገብቷል ወይ በሉት ረጅም ጉዞ ልታደርጉ ከፈለጋችሁ በእግዚአብሔር ቤት መክረም ከፈለጋችሁ አምላካችሁን እግዚአብሔር አክብራችሁ ማገልገል ከፈለጋችሁ እለት በመንፈስ ቅዱስ ተሞሉ በመንፈስ ቅዱስ መሞላት ምን ይጠቅማል አንደኛ የቅድስናን ህይወት እንድትኖሩ ኃይል ይሰጣችኋል ሰው ስለሆነ ደካማ ስለሆነ እንኳ ሰው እኮ ነው አለ ፈተናዎች አሉ ተጽዕኖዎች አሉ ግን ኃይል ስናዝን የሚያጽናና ስንደክም ያበረታ ስለኛ የሚማልድ አጽናኝ የሆነ መንፈስ ጲላቅሊጦስ የተባለ ያ መንፈስ እስቲ አሜን ነው ይሄ መንፈስ ደግሞ የቅድስናን የጽድቅን ህይወት እንድትለማመዱ ምን ይሰጣችኋል ኃይል ይሰጣችኋል ኃይል የምታገኘው ስትሞላ ሁለተኛ እግዚአብሔርን ለማገልገል አንዳንድ አገልጋይ ደግሞ አይሰልችም ከሰለቸው እጅ ይለዋል ሁሉም ነገር አቅም ያገኘው ሲሞላ ብቻ ነው እና አንድ አገልጋይ ያገለገለ ቲክቶክ ላይ ቆርጦ ነው የላከው ቲክቶክ ቆርጦ ላይ እንዴ እኔ አገልጋይ አላምንም ብቻ ነው ቲክቶክ የሚለው ሃይ ቲክቶክ አገልጋይ ለምንድን ነው የማይታመነው አንድ ሰው ተጨነቀ እንዴ እኔ አገልጋይ አላምንም ይላል ለካ ሰውየው እየሰበከ ያወራውን ቃል ቆርጦት ነው እና ለካ አንድ አገልጋይ መንፈሳዊ ህይወቱ ዝሎ ደክሞ እቤት ቁጭ ያለ ነው ሊያጽናኑት ኢምፓወር ሊያደርጉት የቤተ ክርስቲያን መሪዎች ይሄዳሉ ልክ የእግዚአብሔር ቃል እየተሞላ መጨረሻ ላይ ልጸልይ ይላል ያኮ ነው ደክሞ ለተባለ አገልጋይ ስትሞሉ እኮ ትረሳላችሁ ስትሞሉ ማንነትን አሁን ያለበትን ዛሬ ይሄ ኃይል ይውደቅባችሁ ባካችሁ አሜን በሉ ሆሊ ስፒሪት ኢዝ ኢምፖርታንት ለማገልገል ኃይል ታገኛለህ የቅድስናን ህይወት ለማመዳል ማግኘት ካልቀረማ ጭንቅ ይጨምር በእውነት ቢበዛ 80 ነው አጠገብ ያለው ጨበጥ አድርግና በጣም ቢበዛ 80 ነው የምትኖረው በሉ ዘላለም ይባላል በሉ አያችሁ ሳንንቀሸቀሽ ቅድስናችን ጠብቀን ጽድቃችንን ጠብቀን እውነቴን ነው ብለ እርግጠኛ እኔ አገልጋዮች ናቸው አይደለ በጣም ደስ ይበላችሁ በዚህ ምድር ላይ የሚያስከፍል ዋጋ አለ አዎ ግን በሰማይ ደግሞ የሚጠብቃችሁ ነገር ሲታስቡ ሃሌሉያ እኔ ሁሉም ይጥራነው በዚህ ነው ታውቃላችሁ አገልጋይ የመጨረሻው ዘመን መጥቶ ሰው ሁሉ አልቆ ወደ ጌታ ስንሄድ ማራናታ ብለን ስንሄድ ማለት ነው መጀመሪያ የሚነሳው አገልጋይ ነው ከሚመን ቅድሚያ የሚነሳው አገልጋይ ነው ራእይ ስታነቡ ታገኛላችሁ ከኢየሱስ ጋር አንድ አመት እንጆይ ካደረግን በኋላ ሚመን ብድግ ብለው እዚህ የከፈላችሁትን ዋጋ እዛ ይከፍላችኋል አሜን
አፖስትል አይገርም? ዋጋ ትልቅ ነው። ይሄንን የመንፈስ ቅዱስን ጎማ በደንብ ጠብቁ፣ ኃይል ተሞሉ። የመጨረሻው ቅባት ነው። በዚህ ዘጋሉ። ቅባት አኖይንቲንግ ቅባት ከሌለ ትግል ነው። ባይዞ ቅባት በራሱ ግሬደር ነው ታውቃለህ። የፊት ላይ ያለው ነገር ሁሉ እያረሰ ይሄዳል። ባጭር ቃል የተቀባ ሰው ተጽዕኖ ፈጣሪ ነው። ቅባት በባህሪው ትንሹን ትልቅ ያደርጋል፣ እረኛው ንጉስ ያደርጋል። አንተንም አንተነትንም ይቀይራል። ቅባት ኃይል አለው፣ የመቀየር ኃይል አለው፣ የመለወጥ ኃይል አለው። አየ አኖይንትድ የተቀባ ሰው በህይወት ዘመኑ ተጽዕኖ ፈጣሪ ነው። እኛ በመልክ በቁመት በመናምን የማናቃቸው በድምጽ ግን የምናውቃቸው እኛ ላይ ተጽዕኖ የፈጠሩ ሰዎች የሉ። አሁን ሊሊን በአይኑ ያላየ ሰው የሊሊ መዝሙር የሊሊ አድናቂ ነኝ ይላል። አንድ ቀን ከሷ ጋር ሻይ አልጠጣንም፣ ግን የሷ ውስጥ ያለው ቅባት እኛ ለምን አድርጓል? ተጽዕኖ አድርጓል። አገልጋይነት ተጽዕኖ ፈጣሪነት ነው። ቀኛችሁ ከፍ አድርጉ። እኔ በዚህ ነው የምባርካችሁ። ዛሬ በጌታ በኢየሱስ ስም በምታገለግሉበት፣ በምትገቡበት፣ በምትወጡበት ተጽዕኖ ፈጣሪ የሚያደርግ ኃይል ይውደቅባችሁ። እስቲ አሜን በሉ ባካችሁ። የተቀባ ሰው ተጽዕኖ ፈጣሪ ነው። በአገልግሎት፣ በህይወት፣ በኑሮ፣ በእንቅስቃሴ ተጽዕኖ ይፈጥራል። ቆመን እንጸልያለን። ሃሌሉያ ሼላ ባራዳላባስ በመንፈሱኑና ከፍ አድርጉ እጆቻችሁን። ሼላ ባራዲ ጋና ማጋና ዳራባስ ሃሌሉያ ቤለ ደገነ በገደ ከለበከና ዳራባስ በእነዚህ ፕሪንሲፕሎች ህይወታችንን እንድንመራ ጌታ ይርዳን።